ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ መልካም። ይህ የምታዩት የሶፍትቴክ አዲሱ የዩቱብ ቻናል ነው። ሰብስክራይብ እያደረጋችሁ ዛሬ ደግሞ ይዤላችሁ የመጣሁት ኤም127 ነው። ይህ ስልክ ዋና የመጣበት ምክንያት እኔ ጋር በምን ነበረ? የቻርጅ አይሲ አንድ ፕሪንት ተነስቶ ነበር የመጣው። ያንን ፕሪንት በቦታው ላይ ከመለስኩት በኋላ ግራፊክስ አልሰጥም ብሎኝ ነበረ። እንደምታዩት እዚህ ጋር የዲስፕሌይ መስመሩን ቼክ ሳደረገው አራት መስመሮች ኦፕን ሆነው ነበረ። እነሱ ዳይሬክት ከሲፒዩ ጋር የተገናኙ ስለሆኑ ሲፒዩ ተነስቶ ድጋሚ ሪቦል ተደርጎ ቦታው ላይ ተቀምጦ ሙሉ ለሙሉ ስልኩ መስራት ችሏል ማለት ነው። እንደዚህ አይነት ስራዎችና እንደዚህ አይነት ቪዲዮዎችን ማየት የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ እኛንም እያበረታታችሁን ፔጃችንንም አብረን እናሳድገው። እንደምታዩት ስልኩን እዚህ ጋር ሪቦል አድርጌ ጨረስኩኝ። ከዛ ሲፒዩን ደግሞ እናስቀምጠውና በመጀመሪያ ኦፕን የነበሩትን ላይኖች ሪዲንግ መስጠታቸውን ቼክ እናደርጋለን ማለት ነው። እንደምታዩት እዚህ ጋር ሁሉም 425 424 እየሰጡን ነው ማለት ነው። አሁን ስልኩን ቼክ በምናደርግበት ታይም ላይ ግራፊክስም ዲስፕሌይም አንድ ላይ መጥቷል ማለት ነው። ይመቻችሁ። አመሰግናችኋለሁ። መልካም ጊዜ ይሆንላችሁ።